ወሊድ እስከ 90 ዓመት እና ታሪካዊቷ ኢትዮጵያ ዛሬ በነጻነት ድምጽ እየሰጠች ነው፣ እየመረጠች ነው። ዛሬ ለተሰኞ ግንቦት 24 2018 ዓ.ም ያስኩትን መረጃ ያላደርሳችሁ። ትናንት ማታ በሆስፒታል ወልዳ ዛሬ ጠዋት ምርጫ ጣቢያ የተገኘችዋ አስገራሚ ናት። ቦታው በሐዋሳ ከተማ ነው። የድህረ ወሊድ ድካምና ከፍተኛ የህመም ስሜት ሳይበግራት በማለዳው ከሆስፒታል አልጋ ላይ ተነስታ ቀጥታ ወደ ምርጫ ጣቢያ በመገስገስ ድምጻቸውን የሰጡት እናት ቁርጠኝነትና እልህ መላውን ማህበራዊ ሚዲያ አስደምሟል፣ አስገርሟል። ይህ ብቻ አይደለም። በዚህ ምርጫ ጣቢያ ላይ ሌላኛዋ እናት ደግሞ በከባድ የጤና እክል ምክንያት በራሳቸው መራመድ ባይችሉም በሁለት ሰዎች ግራና ቀኝ ተደግፈው በመምጣት ዲሞክራሲያዊ መብታቸውን ተጠቅሟል። እኚህ እናቶች ያሳዩት ብርቱ የዜግነት ወኔ ህመምና ድካም መብትን ከመጠቀም ከመምረጥ እንደማያግድ ለብዙዎች ትልቅ አርአያ ሆኗል። የ90 ዓመቷ የዕድሜ ባለጸጋ በሰባት ሀገራዊ ምርጫዎች ታሪክ የሰሩት ድንቅ እናትን እንሆን። ወደ ባህር ዳር ከተማ ስናመራ ደግሞ ፍጹም ልብ የሚነካ ታሪክ አለ። የ90 ዓመቷ የዕድሜ ባለጸጋ እናት ምንትዋብ አዘነልኝ በባህር ዳር ምርጫ ክልል ጣና 02 ምርጫ ጣቢያ በክብር ተገኝተው ድምጻቸውን ሰጥቷል። እናት ምንትዋብ ከዚህ ቀድሞ በሀገሪቱ በተካሄደው 6 ምርጫዎች ላይ ሁሉ ተሳትፎ እንደነበራቸው በፈገግታ አስታውሷል። ዛሬ ደግሞ ለሰባተኛ ጊዜ ዜግነት አሻራቸውን በኩራት አኑሯል። የእነኚህ እናት ታሪክ የኢትዮጵያ ዲሞክራሲያዊ ጉዞ ጥንካሬ ማሳያ ነው። እኔ መርጫለሁ፣ እናንተስ? የአቶ አባይነህ ጎጁ ብርቱና ቀጥተኛ ጥሪ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጎጁ በምርጫ ጣቢያው ተገኝተው ድምጻቸውን ሰጥቷል። አቶ አባይነህ ድምጻቸውን በካርዱ ካረጋገጡ በኋላ ለህዝቡ እጅግ ድንቅ መልእክት አስተላልፏል። እኔ መርጫለሁ፣ እናንተስ? መላው አካል ጉዳተኛ ማህበረሰብ በማንኛውም ሁኔታ ውስጥ ቢሆን እንኳን በምርጫ ጣቢያዎች በመገኘት የፖለቲካ ሂደቱ ተሳታፊነት በተግባር እንዲያረጋግጥ ታሪክ እንዲሰራ ጥሪ አቅርቧል ማለት ነው። የዚህ የዜና ምንጭ የኢትዮጵያ የዜና አገልግሎትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አመሰግናለሁ። ሰበር መረጃ ነው። ያንን ከባድ የምጥ ስሜት ይዛ ወደ ምርጫ ጣቢያ ሄደችዋ አስደናቂ ሴት። የሀገር ፍቅር በምጥ ጣር አልተገታም። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ እንደሙላችኋል። ዛሬ ዕለተ ሰኞ ግንቦት 24 2018 ዓ.ም ያስኩትን መረጃ ላደርሳችሁ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ሰባተኛው ጠቅላላ ምርጫ በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በመላው ኢትዮጵያ በደማቅ ሁኔታ እየተከናወነ ይገኛል። በዚህ ታሪካዊ ቀን በሁሉም የምርጫ ጣቢያዎች የዕድሜ ባለጸጎች፣ ነፍሰ ጡር እናቶች፣ ልጆቻቸውን ያቀፉ አራሶችና አካል ጉዳተኞች በነቂስ ወጥተው ድምጻቸውን ሲሰጡ ተስተውሏል። ሆኖም ግን ከሁሉም በላይ የብዙዎቹን ቀልብ የሳበ አንድ እጅግ አስደናቂ ታሪክ ተመዝግቧል። በከሚሴ ከተማ መቶ ሆሮ ቀበሌ የምጥ ስሜት አጣርፏቸው የምጡን ጽኑ ህመም ተቋቁሞ ለሀገር ይበጃል ያሉትን አካል ለመምረጥ በአምቡላንስ ወደ ምርጫ ጣቢያ የመጡት ወይዘሮ ሳራ አህመድ የዕለቱ ታላቅ ሰው ሆኗል። ሀገርና ትውልድን ለማስቀጠል በህዝብ የተመረጠ መንግስት ያስፈልጋል። ወይዘሮ ሳራ አህመድ ከምርጫ ጣቢያ ድምጻቸው ለሚወክሏቸው አካል በአግባቡ መስጠታቸው ከፍተኛ ደስታ የተሰማቸው ሲሆን ወይዘሮ ሳራ የዜግነት ግዴታቸውን እንደተወጡ ልጆቻቸውን በሰላም ለመገላገል በመጡበት አምቡላንስ እንግዲህ ወዲያውኑ ወደ ከሚሴ ጠቅላላ ሆስፒታል አቅንቷል። ለእናታችን ወይዘሮ ሳራ አህመድ ሰላማዊ መገላገል እንመኛለን። እኔ የምለው እዛው ምርጫ ጣቢያ ብትወልድ ይህ ከባድ መስዋዕትነት ነው። ቪዲዮ ሼር ይደረግ። እንዴት አያችሁት እናንተ?